የኢንተርኔት አብዮት ከፈነዳ በኋላ ዓለማችን በብዙ መንገድ ተቀይራለች። እድሜ ለሶሻል ሚዲያ። ዓለማችን ትንሽ መንደር በምትመስልበት መልኩ ሁሉም ሰው ርቀት ሳይገድበው በቀላሉ ሶሻላይዝ እያደረገ ይገኛል። የዓለማችን የቴክኖሎጂ ግስጋሴ ግን ወደፊት ቀጥሏል። አሁን ያለው 2D ኢንተርኔት በ3D ዲጂታል ዩኒቨርስ ሊተካ ብዙ ስራዎች እየተሰሩ ነው። ውድ ተመልካቾቻችን ከዚህ በፊት ስለ ቨርቹዋል ሪያሊቲ እና አውግመንትድ ሪያሊቲ በሰራናቸው ቪዲዮዎች እንዴት VR እና AR የዓለማችንን ዲጂታል ላንድስኬፕ እየቀየሩት እንዳሉ አይተናል። እነዚህን ቪዲዮዎች ካላያችሁ ይህን ቪዲዮ ይበልጥ ለመረዳት ግብዓት ስለሚሆኑላችሁ እንድታዩአቸው እናበረታታለን። ታዲያ ዓለማችን ይህን የVR እና AR ቴክኖሎጂ እንዲሁም ሌሎች የ3D ዓለምን ለመገንባት ግብዓት የሚሆኑ ቴክኖሎጂዎችን በማዋሃድ አንድ አንጋፋ ዩኒቨርሳል እና 3 ዳይሜንሽናል የሆነ ዲጂታል ዓለም ለመገንባት ትልቅ ስራ እየተሰራ ይገኛል። ይህን ዓለም ብዙዎች ሜታቨርስ ብለው ይጠሩታል። በዚህ ሜታቨርስ ውስጥ ሰዎች 3D አቫታሮችን በመጠቀም ከሌሎች ሰዎች ጋር ኢንተራክት ማድረግ ይችላሉ። ክሪፕቶካረንሲን በመጠቀም እቃዎችን መግዛት ይችላሉ። ከተለያየ ቦታ ሆነው ወደ አንድ ቦታ ቨርቹዋሊ መሰብሰብ ይችላሉ። ይህን ነው ሜታቨርስ እያልን የምንጠራው። ሜታቨርስ በሌላ አገላለጽ ዘ ፊውቸር ኦፍ ኢንተርኔት ተብሎ ይጠራል። ሜታቨርስ የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው ኒል ስቴፈንሰን በተባለ የሳይንስ ፊክሽን ጸሐፊ በ1992 ዓ.ም ስኖው ክራሽ በተሰኘ ልቦለድ መጽሐፉ ነበር። በመጽሐፉ ላይም ሜታቨርስ ብሎ የገለጸው ነገር በአሁኑ ዘመን ካለው ሜታቨርስ ዴፊኒሽን ጋር በእጅጉ የሚመሳሰል ነው። ይህም በVR እና AR የበለጸገ አንጋፋ ዲጂታል ዓለም ነው። ብዙ ጊዜ ፈጠራዎች ከልቦለድ መጽሐፎችና ሳይንስ ፊክሽን ፊልሞች የሚወሰዱ ናቸው። የሜታቨርስ ጽንሰ ሐሳብም ከዚሁ ጸሐፊ ሐሳብ የተወሰደ እንደሆነ ይታመናል። ታዲያ ይህ ጸሐፊ በ1992 ቃሉን ይጥቀሰው እንጂ በዓለማችን ላይ ታዋቂ የሆነው ከቨርቹዋል ሪያሊቲ እንዲሁም ከዌብ 3 ጋር መገናኘት የጀመረው በ2020ዎቹ ወይም አሁን ባለንበት በ21ኛው ክፍለ ዘመን ነው። እንግዲህ ሜታቨርስ ከቨርቹዋል ሪያሊቲ ጋር ከፍተኛ ቁርኝት ያለው ቴክኖሎጂ ነው። በመሆኑም የሜታቨርስ ዲጂታል ዓለምን ከመገንባትና ከማስፋፋት ጋር በተያያዘ የቨርቹዋል ሪያሊቲ ጌሞች ትልቅ ሚና ተጫውተዋል። ብዙ የVR ጌሞች የሜታቨርስ አንዱ ክፍል እንደሆኑም ይታመናል። ከነዚህም ጌሞች መካከል ሃቦ ሆቴል፣ ወርልድ ኦፍ ዋርክራፍት፣ ማይንክራፍት፣ ፎርትናይት እና VR ቻት ተጠቃሽ ናቸው። እነዚህ ጌሞች ውስጥ ያለው ዲጂታል ዓለም ማለትም ሰዎቹ በጌም ውስጥ ሙሉ ለሙሉ ኢመርስድ ሆነው ከተለያዩ የጌም ካራክተሮችና ሌሎች ቨርቹዋል ተጫዋቾች ጋር ኢንተራክት ሲያደርጉ እንዲሁም የተለያዩ የጌም ዕቃዎችና አሴቶችን ከጌሙ ፕላትፎርም ጋር ኢንቴግሬት በተደረገው የፔይመንት ሲስተም አማካኝነት ሲገዙ ይታያል። በመሆኑም እነዚህ የVR ጌሞች ሜታቨርስ እውን እንደሚሆንና አንድ ቀን ሁሉ በሁሉ የሆነ ዲጂታል ዓለም እንደሚፈጥር ትልቅ ተስፋን የሚጭሩ ናቸው። እንደ አውሮፓውያን አቆጣጠር በ2017 ማይክሮሶፍት አልትስፔስ VR የተባለውን የVR ድርጅት ገዝቶ ነበር። ይህን የVR ድርጅት ከገዛም በኋላ በራሱ ማይክሮሶፍት ቲምስ በተባለው የኮላቦሬሽን መተግበሪያው ላይ አዲስ ፊቸር አስገብቶ ነበር። ይህም በአቫተር የታገዘ የቨርቹዋል ሚቲንግ ፊቸር ነው። ሰዎቹ በአካል የተለያየ ቦታ ላይ ያሉ ቢሆኑ እንኳን አንድ ቦታ ላይ የተሰበሰቡ የሚመስሉበትን ኤክስፒሪየንስ ለእያንዳንዱ ሰው ከመስጠቱም በላይ ሰዎቹ ደግሞ በመረጡት አቫተር መልክ ራሳቸውን በዲጂታል ዓለሙ ላይ በፈለጉት መልክ ሪፕሬዘንት ማድረግ ወይም ማሳየት ይችላሉ ማለት ነው። ሆኖም ግን ማይክሮሶፍት ከ6 ዓመት በኋላ ማለትም በ2023 ዓ.ም ይህን ፕሮጀክት እንደዘጋው አስታውቋል። በ2019 ዓ.ም ደግሞ ፌስቡክ የተባለው አንጋፋ የሶሻል ሚዲያ ድርጅት ፌስቡክ ሆራይዘን የሚባል የማህበራዊ ሚዲያ ዓለም ወይም ሶሻል ሜታቨርስ መስራት መጀመሩን ይፋ አደረገ። በ2021 ዓ.ም የድርጅቱ ስም ሜታ ፕላትፎርምስ ወደሚባለው መጠሪያ ሲቀየር የድርጅቱ ቸርማን የሆነው ማርክ ዙከንበርግ ድርጅቱ የሜታቨርስ ዓለምን እውን ለማድረግ መስራት እንደሚጀምር መግለጫ ሰጥቷል። ይህንም እውን ለማድረግ አሁንም በስራ ላይ ይገኛል። ከዚህ በፊትም በሰራ ነው የኦግመንትድ ሪያሊቲ ቪዲዮ ሜታቨርስ ለዓለም ያስተዋወቀውን የኦሪዮን ግላስ ቃኝተናል። ማርክ ሜታቨርስ ስራ እንደሚጀምር ቃል በገባበት በዚያው በ2021 ዓ.ም ሜታ ድርጅት ሪያሊቲ ላብስ ዲቪዥን የተሰኘ ሜታቨርስ ላይ የሚሰራ ዲፓርትመንት በማቋቋም በዚህ ስራ ላይ ብቻ ከ10 ቢሊዮን የአሜሪካን ዶላር በላይ ፈሰስ አድርጓል። ይሁን እንጂ ይህ ሁሉ ገንዘብ ኢንቨስት ቢደረግም ፕሮጀክቱ በተጨባጭ ሁኔታ ያመጣው ትርፍ ባለመኖሩ ብዙዎች ይህን ኢንቨስትመንት እንደ ኪሳራ ይመለከቱታል። ይህ ሁሉ በጀት ተመድቦም ውጤት ያልመጣበት ምክንያቶች በዋነኝነት ሜታቨርስ ገና አዲስና ብዙ ምርምር የተደረገበት ያለ ፕሮጀክት በመሆኑ በሺህ የሚቆጠሩ የAR እና የVR ጠበብቶች ከመቀጠራቸውና ቴክኖሎጂው የሚጠቀማቸው ሃርድዌሮችና ሶፍትዌሮች ውድ ከመሆናቸው ጋር ተያይዞ ቀላል የማይባል ወጪ መውጣቱ እንዲሁም ይህ ሁሉ ወጪ ወጥቶ የተሰሩ ፈጠራዎችና ለሽያጭ የቀረቡ ሄድሴቶች ከወጣባቸው ወጪ ጋር ሲወዳደር እዚህ ግባ የማይባል እጅግ ጥቂት ገቢ ያስገኙ በመሆናቸው ነው። በመሆኑም ማርክ ማንም በዚያ ያህል ቁርጠኝነት ያልደፈረውን አዲሱ
በሜታቨርስ ወርልድ ላይ እየሰራ በመሆኑ ብዙዎች የኢንቨስትመንቱን ፍሬ ለመብላት ከ5 እስከ 10 ዓመት ሊወስድበት እንደሚችል ይናገራሉ። ይህም የሚሆነው ይህን ቴክኖሎጂ እውን ለማድረግ የሚያስፈልጉ ፈጠራዎች ብሎም የሃርድዌርና የሶፍትዌር ዴማንዶች እስከሚሟሉ ድረስ ነው። ሜታ ግን አሁንም ሜታቨርስ ላይ መስራቱን አላቆመም። በዚህ ቴክኖሎጂ ላይ ብዙ ተስፋ ስለተጣለበት በየዓመቱ ሪያሊቲ ላብስ ላይ ፈሰስ የሚያደርገውን በጀት እየጨመረ ነው። ለምሳሌ በ2021 $10.2 ቢሊዮን ኢንቨስት ሲያደርግ በ2022 ደግሞ $13.7 ቢሊዮን እንዲሁም በ2023 $16.1 ቢሊዮን ኢንቨስት አድርጓል። በእነዚህ ኢንቨስትመንቶች ያገኘው ገቢ ግን በዓመት ከ$2.3 ቢሊዮን አይዘለም። በመሆኑም እነዚህ ኢንቨስትመንቶች በሙሉ እስካሁን ኪሳራ ላይ ናቸው ማለት ይቻላል። የፌስቡክ ሜታ ድርጅት በየዓመቱ በማስታወቂያ ብቻ ከ$110 ቢሊዮን በላይ ገቢ ያገኛል። ከሚያገኘው ዓመታዊ ገቢ ጋር ሲነጻጸርም ለሜታቨርስ ወጪ የሚያደርገው ከ10 እስከ 15% የሚደርሰውን ገቢ ነው። ሜታቨርስ ብዙ ተስፋና እምነት የተጣለበት ቴክኖሎጂ የመሆኑን ያህል አያሌ ስጋቶችም አሉበት። ለምሳሌ የፕራይቬሲ ወይም የግል መረጃ ሚስጥራዊነት ስጋቶች፣ በሶሻል ሚዲያዎችና በጌሞች ላይ የሚታየው የሱሰኝነት ስጋት፣ ከነባራዊ ወይም ፊዚካል ከሆነው ዓለም የሚገነጥል ወይም የሚለይ ቴክኖሎጂ ከመሆኑ ጋር ተያይዞ የሚመጣ የብቸኝነትና የድባቴ ስጋቶች፣ ዲጂታል ዓለም ላይ የሚሰሩ ወንጀሎች ለምሳሌ የወሲባዊ ጥቃቶችና ልጆችን የማታለል ወይም የመጥለፍ ወንጀሎች፣ ግልጽ የሆነ የመተዳደሪያ ወይም የመመሪያ ደንብ አለመኖሩ ተጠቃሽ የሆኑ ስጋቶች ናቸው። ውድ የቻናላችን ቤተሰቦች የዛሬው የሜታቨርስ ቅኝታችን ይህን ይመስላል። እንድንሰራላችሁ የምትፈልጉትን ቪዲዮ ኮመንት ሴክሽን ላይ ብትጽፉልን ይደርሰናል። እንዲሁም ይህን ቪዲዮ ቴክ ለሚወድ አንድ ጓደኛችሁ ሼር በማድረግ ለቻናላችን ያላችሁን ድጋፍ እንድትገልጹልን በትህትና እንጠይቃለን። ቀጣይ ሳምንት በአዲስ የቴክ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።